የጀነት ሰውን መመልከት የፈለገ ወደ ዑርወት ኢብኑ ዙበይር ይመልከት። ዓብድልመሊክ ኢብኑ መርዋን። ፀሐይ በአስርና በመግሪብ መሃል ሆና ወርቃማ ክሮቿን ከጥንቱ ቤት ላይ ከማሳረፍ አልተወገደችም። ክቡር ለሆኑ ነፍሶች ጽዱ በሆነው ቤት ዙሪያ በሰላም እንዲዞሩ ፈቅዳላቸዋለች። ከረሱል ሰለላሁ ዐለይሂ ወሰለም ሰሓቦች የተቀሩትና ታላላቅ ታቢዕዮች ጠዋፋቸውን እያደረጉ አየሩን በተክቢር በተህሊልና በዱዓ ሞልተውታል። ከዚህ መልካም ሥራ ባሻገር ሰዎች ቡድን ቡድን በመሆን ረጋ ባለችው ካዕባ ዙሪያ ሰብሰብ ብለው ተቀምጠው ተራና ውዳቂ ያልሆኑ ንጹሕ ወጎችን ያወጋሉ። ከቤቱላህ በስተቀኝ ማዕዘን በኩል ደግሞ 4 ወጣቶች ተቀምጠዋል። የክቡር ቤተ ዘመዶች ፊታቸው ብሩህና ልብሳቸው ጽዱ፣ በሚያውድ ሽቱ የተነሰነሱ ብሩህ ወጣቶች ነበሩ። የልብሳቸው ንጣትና የቀልባቸው መላመድ የመስጂዱን ነጫጭ ርግቦች አስመስሏቸዋል። እነሱም ዓብድላህ ብን ዙበይር፣ ወንድሙ ሙስዓብ ብን ዙበይርና የሁለቱም ወንድም የሆነው ዑርወት ብን ዙበይር ሲሆኑ አራተኛው ደግሞ ዓብድልመሊክ ብን መርዋን ነበር። እነዚህ ንጹሕ ወጣቶች በእርጋታ ወጋቸውን እያወጉ ሳሉ ብዙም ሳይቆይ ከነሱ መሃል አንደኛቸው እንዲህ ይላል፣ ከኛ ውስጥ ሁሉም አላህ ላይ የሚወደውን ነገር ይመኝ። በዚህን ጊዜ አእምሯቸው ሰፊውን ዓለም ታካብ ዘንድ ርቃ ሄደች። ሕልማቸው አረንጓዴውን ጨፌ ትጎበኝ ዘንድ ጀመረች። ከዚያም ሶሓቢዩ ዓብድላህ ብን ዙበይር ረዲየላሁ ዐንሁ ጀመረ፣ የኔ ምኞት ሂጃዝን መግዛትና ኺላፋን ማግኘት ነው አለ። ሂጃዝ ማለት በወቅቱ መካ፣ መዲናና ጧኢፍን የምታካልል ክልል ነበረች። ከዚያም ወንድምየው ሙስዓብ ብን ዙበይር ቀጠለ፣ የኔም ማስምኞት ሁለቱን ዒራቆች መግዛት ነው አለ። ኩፋና በስራን ማለቱ ነው። ዓብድልመሊክ ብን መርዋን ሰለሰና እናንተ ይህችን ብቻ መግዛት የሚያብቃቃችሁ ከሆነ እኔ ደግሞ ምድርን በሞላ ካልገዛው አይበቃኝም። ከሙዓውያህ ብን አቢ ሱፊያን ረዲየላሁ ዐንሁ በኋላ ኺላፋውን መረከብ ነው ምኞቴ አለ። ዑርወት ብን ዙበይር ዝም ብሎ ያዳምጣቸዋል። ምንም አልተናገረም ነበር። ከዚያም ወደ እሱ ዞሩና አንተሳ ዑርዋ ምኞትህ ምንድን ነው አሉት። እሱ መናገር ጀመረ። በተመኛችሁት በዱንያችሁ ጉዳይ ላይ አላህ ይባርክላችሁ። እኔማስ ዓሊም መሆን ነው ምኞቴ፣ አዋቂ መሆን፣ በእውቀቱ የሚሠራ ሰዎች ከእኔ ጌታቸው ቁርአንና የነቢያቸውን ሐዲስ እንዲሁም የዲናቸውን ሕግጋት የሚወስዱብኝ ታላቅ ዓሊም መሆን ነው የምፈልገው። አኼራ ላይ በአላህ ውዴታ ስኬታማ መሆንና በጀነቱ ዕድለኛ ለሆን ዘንድ ምኞቴ ነው አለ። ከዚያም ጊዜያት ተቆጠሩ። ቀን ከሌሊት ተሽከረከሩ። ዓመታት ነጎዱና ይህ ዓብድላህ ብን ዙበይር ንጉሥ የዚድ ብን ሙዓውያህ እንደሞተ ወዲያውኑ የራሱን አመራር መስርቶ ሙባይዓ ወይም የሥልጣን ቃል ኪዳን ይገባለታል። ሂጃዝ፣ ግብፅን፣ የመንን፣ ኹራሳንና ኢራቅንም ጨምሮ ይገዛል። በስተ መጨረሻም እዚያው ካዕባ አጠገብ ያ ምኞቱን ከተመኘበት ቦታ ብዙም ሳይርቅ እዚያው ቦታ ላይ ይገደላል። ቀጥሎም ሙስዓብ ብን ዙበይር በወንድሙ ዓብድላህ በኩል የኢራቅን ሥልጣን ተሽሞ የነበረ ሲሆን እሱም በድጋሚ እዚያው ሥልጣኑ አጠገብ ይገደላል። የዚህን ጊዜ ዓብድልመሊክ ብን መርዋን ከአባቱ ሞት በኋላ ንግሥናዋ ሙሉ በሙሉ ተጠቅልላ ወደ እሱ ተመለሰች። ወንድማማች ዓብድላህና ሙስዓብ በአባቱ ወታደር እጆች ከተገደሉ በኋላ የሙስሊሙ ኡማ በዓብድልመሊክ መሪነት ተስማማ። ከዛም በኋላ ዓብድልመሊክ ብን መርዋን እንደ ተመኘው በጊዜው ታላቅ የምድር ንጉሥ ሆነ። የዑርወት ብን ዙበይር ጉዳይስ ከምን ደረሰ? ኑ ትርክቱን ከመጀመሪያ ጀምረን እንተርካት። ታላቁ ታቢዒ ዑርወት ብን ዙበይር የዑመር ብን ኸጣብ ኺላፋ ለማብቃት 1 ዓመት ሲቀረው በጣም ክቡርና ልዩ ከሆኑ ቤተሰቦች ዘንድ ተወለደ። አባትየው ዙበይር ብን አልዓዋም ሲሆን የነቢዩ ሰለላሁ ዐለይሂ ወሰለም ልዩ ረዳታቸውና በእስልምና ላይ የመጀመሪያ የጂሃድን ሰይፍ የመዘዘ ጀግና፣ እንዲሁም ዱንያ ላይ ሳሉ በጀነት ከተበሰሩ 10ቱ ብርቅዬ ሰሃቦች የሚመደብ ታላቅ ሷሃባ ነበር። እናቱ አስማዕ ቢንት አቢበክር አስሲዲቅ ትባላለች። በቅጥያ ስሟ ደግሞ ዛቱን ኒጣቀይን በመባል ትታወቃለች። ዑርወት ብን ዙበይር በእናቱ በኩል አያቱ ታላቁ ሰሓባና የረሱል ሰለላሁ ዐለይሂ ወሰለም ኸሊፋ የዋሻው ጓደኛቸው የነበረው አቡበክር ሲዲቅ ረዲየላሁ ዐንሁ ሲሆን
በአባቱ በኩል ደግሞ አያቱ ሶፊያህ ቢንት ዓብድልሙጠሊብ የረሱል ሰለላሁ ዐለይሂ ወሰለም አክስት የሆነችው ናት። አክስቱ ደግሞ እናታችን አይሻ ረዲየላሁ ዐንሃ ነበረች። አይሻ ረዲየላሁ ዐንሃ ስትሞት ዑርዋህ ነበር ሸኝቶ ቀብሯን በእጁ ያስተካከለው። ከዚህ በላይ የላቀና የተከበረ ዝምድና ይኖር ይሆን? ዑርወት ብኑ ዙበይር የተመኘውን ምኞት ያሳካ ዘንድ ሙሉ በሙሉ ፊቱን ወደ ዕውቀት አዞረ። ከረሱል ሰለላሁ ዐለይሂ ወሰለም ሰሓቦች በሕይወት ያሉትን በያሉበት አገኘ። ቤታቸው ይሄዳል፣ ከኋላቸው ይሰግዳል፣ መጃሊሶቻቸውን ይከታተላል። ከዓሊ ብን አቢ ጣሊብ፣ ከዘይድ ብን ሳቢት፣ ከአቢ አዩብ አልአንሷሪ፣ ከዓብድራሕማን ብን ዓውፍ፣ ከኑዕማን ብን በሺር፣ ከኡሳማህ ብን ዘይድና ከሰይድ ብን ዘይድ እንዲሁም ከአቢ ሁረይራ ከዓብድላህ ብን ዓባስ ረዲየላሁ ዐንሁም አጅማዒን ብዙ ሐዲሶችን ዘግቧል። በጣም ብዙ የሚባለው ዕልሙን ደግሞ ከአክስቱ ዓኢሻ ረዲየላሁ ዐንሃ ነበር የወሰደው። ከመዲና 7ቱ ፈቂሆች እስኪመደብ ድረስ በጣም ከፍ ብሎ ነበር። 7ቱ የመዲና ፉቃሃዎች ማለት ሰዎች ወደ እነሱ ዕልም የሚመለሱባቸው ታላላቅ ዑለማዎችና ሷሊሆች ሲሆኑ የሀገር መሪዎች የሚታገዙባቸው ከባባድ የሆኑ የዕልም ጋራዎችም ነበሩ። ከዚህም የተነሳ አንድ ጊዜ ዑመር ብን ዓብድልዓዚዝ ከዋናው ንጉሥ አልወሊድ ብን ዓብድልመሊክ በኩል የመዲና አስተዳደር ተደርጎ ተሹሞ መዲና በገባ ጊዜ ሰዎች ወደ ዑመር ተንጋግተው በመምጣት መዘየርና የእንኳን ደስ ያለህ አቀባበልን ተቀበሉት። ዙሁር ሰላቱን ከሰገደ በኋላ 7ቱን ፉቃሃዎች አስጠራ። ከመሃላቸው በበላይነት ዑርወት ብን ዙበይር መሪ ነበር። ልክ ዑመር ብን ዓብድልዓዚዝ ዘንድ በገቡ ጊዜ እንኳን ደህና መጣችሁ በማለት አቀባበል ካደረገላቸው በኋላ እንዲህ አላቸው። እኔ የጠራኋችሁ አጅር ለምታገኙበት ኸይር ሥራ ሲሆን እኔም በሐቅ መንገድ ላይ አጋዥ ትሆኑኝ ዘንድ ነው። እኔ ያለ እናንተ ወይም ደግሞ ከእናንተ ውስጥ ያላንዳችሁ ውይይት አንድንም ውሳኔ ማስተላለፍ አልፈልግም። ከዚህም ባሻገር ከተማይቱ ላይ አንዱ በአንድ ላይ ድንበር ሲያልፍ ካያችሁ ወይ ከባለሥልጣኖች በኩል ግፍን ካስተዋላችሁ ወይ ደግሞ ከደረሳችሁ በአላህ ጠይቃችኋለሁኝ ያንን ነገር ብታደርሱኝ እንጂ በማለት በሙሉ አክብሮት ከጎኑ እንዲሆኑ ጠየቃቸው። ከዚያም ዑርወትም ቀበል ላደረገና አላህ ለሐቁ እንዲገጥመውና እንዲመራው ዱዓ አደረገለት። ዑርወት ብኑ ዙበይር ዕውቀትን ከዒባዳ ጋር የሰበሰበ ታላቅ ፈቂህ ነበረ። በቃጠሎ ሙቀት ይጾማል፣ በጨለማው ሌሊት ይቆማል። ምላሱ ምንጊዜም በአላህ ዚክር የረጠበች ነበረች። ከዚህም ጋር ከአላህ ቁርአን ጋር ጥብቅ ጓደኛ ነበር። በጣም ቲላዋን ያበዛል። በየቀኑ የቁርአኑ ሩብ ከሙሳፉ ቀጥታ እየቀራ ይውልና ሌሊት ደግሞ ያንኑ በሂፍዙ ሶላቱ ላይ ይሸመድደው ነበረ። ይህንን ልማዱ ከወጣትነቱ ዕድሜው ጀምሮ እስከ ሞተበት ዕለት ድረስ ትቶት አያውቅም ነበር። አንድ ቀን ብቻ ሲቀር የሆነ ጉዳይ ገጠመውና በዚያ ምክንያት አልቀራም ነበር። የዚህ ጉዳይ ወሬ ከትንሽ ቆይታ በኋላ ይመጣላቸዋል። በትዕግሥት ጠብቁን። ዑርወት ብኑ ዙበይር የነፍሱን እርጋታ የዐይኑን ማረፊያና የምድር ጀነቱን በሶላት ውስጥ የሚያገኝ ሲሆን ሶላቱን በጣም ከማርዘም ጋር የማሳመር ድካን ያሳምራት ነበር። አንዴ ከራሱ እንደተዘገበው አንድ ሰውዬ እሱ እየተመለከተው ሳለ ሶላቱን ቀለል ቀለል አድርጎ ጨረሰና ወጣ። ከዚያም ጠራውና የወንድሜ ልጅ ሆይ እንደው አላህ ዘንድ ምንም የምትፈልገው ሐጃ የለህምን? በአላህ ይሆንብኝ፣ እኔ እኮ አላህን ሶላቴ ላይ ሁሉንም ነገር ነው የሚጠይቀው፣ ጨው እንኳን ሳይቀረኝ በማለት ገሰጹት። ጨው ማለት በጣም በርካሽ የሚገኝ ዕቃ ከመሆኑም ጋር ማለት ነው። ዑርወት ብኑ ዙበይር አላህ ይዘንለትና በእጁ ባለው ነገር ገርና ሰጪ ሲበዛ በጣም ለጋስ ነበረ። እንደ ተዘገበው መዲና ላይ አለ የሚባል በጣም ትልቅ የአትክልት ማሳ ነበረው። ውሃው በጣም ጣፋጭ፣ ዛፎቹ ባለ ትልልቅ ጥላ፣ የተምር ዛፎቿ በጣም ፍሬያማ የሆኑ በጣም ትልቅ ማሳ ሲሆን ማሳውን በየዓመቱ ከእንስሳቶች ጥፋትና ከልጆች ጨዋታና ብክነት ለመጠበቅ በማለት ዙሪያውን ያጥረውና የነበረውን አጥርም ያበጃጀው ነበር። ከዚያም ልክ ፍሬዋ ሲደርስ የነፍስን ትኩረት በምትስብና ለባለቤቷ አጓጊ የዐይን ማረፊያ በምትሆን ጊዜ በብዙ አቅጣጫዎች በኩል ሰዎች እንደፈለጉ እንዲገቡና የፈለጉትን አፍሰው ይወጡ ዘንድ አጥሮቹን ይሰባብራቸው ነበረ። ሰዎችም ወደ እሷ በመግባትና በመውጣት ይመላለሱበታል። ቀልባቸው፣ ነፍሳቸው የወደደችውን ሁሉ በነፃ ቀጥፈው ይበሉና አቅማቸው የቻለውን ደግሞ ጭነው ተሸክመው ይወጡ ነበር። ዑርወት ብኑ ዙበይር አላህ ይዘንለትና ምንጊዜም ወደ ማሳው ሲገባ ይህችን የቁርአን አንቀጽ ይቀራ ነበረ። ወለውላ ኢዝ ደኸልተ ጀነተከ ቁልተ ማ ሻ አላህ
ላ ቁወተ ኢላ ቢላህ። አትክልትህንም በገባህ ጊዜ አላህ የሻው ይሆናል በአላህ ቢሆን እንጂ ኃይልም የለም ብትልስ የምትለውን አንቀጽ ይደጋግም ነበር። በወሊድ ብን ዓብድልመሊክ ሥልጣን ዘመን አላህ ባሪያውን ዑርዋን ሊፈትን ፈለገ። በዚህች ፈተና ላይ በኢማንና በተቅዋ የታጨቁ እንዲሁም አስተዋይና በሳል የሆኑ ከባባድ ሰዎች እንጂ የማይጸኑባት ብርቱ ፈተና ነበረች። የሙስሊሞች ኸሊፋ የነበረው አልወሊድ ታላቁን ዓሊም ዑርወት ብን ዙበይርን እንዲዘይረው ወደ ቤተ መንግሥቱ ጋበዘው። እሱም ለግብዣው እሺታን መለሰና ታላቅ ልጁን አስከትሎ ለጉዞ ወጡ። ደማስቆ እንደደረሱም ኸሊፋው ከባድ የሆነ አቀባበልን አደረገላቸው። የማክበርንም ጥግ አከበራቸው፣ በጣም ተንከባከባቸው። ከዛም የአላህ መሻት ሆነና መርከቢቱ ቀዛፊው ባልፈልጋት መልኩ አመራች። ይህም የሆነው የዑርዋህ ብን ዙበይር ታላቅ ልጅ የኸሊፋው ውድ ፈረሶች ወደሚገኝበት ስፍራ ለመጎብኘት ገባ። በዚህን ሰዓት ነበር ድንገት አንዲት ፈረስ በጣም መጥፎ የሆነ እርግጫን ረገጠችውና ወዲያውኑ ሕይወቱ አለፈች። በጣም የደነገጠው አባቱ ሟች ልጁን ቀብሮ አፈሩን እንኳን ከእጁ ላይ አራግፎ ሳይጨርስ እዚያው ቀብሩ ላይ አንድ እግሩን ድንገተኛ በሆነ በሽታ ተያዘ። ባቱም አበጠ። ከቀን ወደ ቀን እብጠቱ በሚያስደነግጥ ሁኔታ እየባሰና እየተለጠጠ መጣ። ይህንም ኸሊፋው ለወዳጁ አሉ የተባሉ ሐኪሞችን ከየአቅጣጫው በማስጠራት የትኛውንም የሕክምና መንገድ ተጠቅመው በፍጥነት እንዲያክሙ ታዘዛቸው። ነገር ግን የሐኪሞቹ ቦርድ የእባጩ ቦታ ተቆርጦ ካልወጣ የተቀረው ሰውነቱ ላይ በፍጥነት ተሰራጭቶ መላ አካሉን አደጋ ላይ እንደሚጥለውና ከእግሩ መቆረጥ ውጪ ምንም አይነት መፍትሄ እንደሌለው ተስማሙ። ዑርዋህም ከዚህ ነገር ቅሮት እንደሌለው በተረዳ ጊዜ ተስማማ። ከዚያም ሐኪሙ ቆዳ መቁረጫ ምላጭ፣ የአጥንት መገዝገዣ መጋዝና እንዲሁም መቀስና ክሮቹን በማቅረብ የሕክምና መሣሪያዎቹን ካሟላ በኋላ እግሩን ለመቁረጥ ዝግጅቱን ጨረሰ። ከዚያም በኋላ ወደ ሥራ ከመግባቱ በፊት ለዑርወት ብን ዙበይር እንዲህ አለው፣ ወደ ሕክምና ሥራችን ከመግባታችን በፊት የመቁረጥ ሂደቱ እንዳያሳመመህ የተወሰነ አስካሪ መጠጥ ብናስጎነጭህስ አለው። ታላቁም ዓሊም ዑርዋ በጭራሽ አላደርገውም፣ ገና መሳካቱን ለምከጅነው ዓፊያ ብዬ በሐራም ነገር አልታገዝም በማለት መለሰ። ሐኪሙም እሺ ሌላ ማደንዘዣ እንዘዝልህ አለው። ዑርዋም የለም፣ ማደንዘዣ ተጠቅሜ ከአካሌ ይህን የሚያክል የሰውነት ክፍል ሲወገድ ምንዳዬን ከአላህ ላይ ሳልተሳሰብ በዚህ መልኩ እንዲያልፍ አልፈልግም አለ። ከዚያም ቆራጩ ወስኖ ወደ ሥራ ከመግባቱ በፊት የተወሰኑ ወንዶች ወደ ዑርወት ብን ዙበይር ቀደም ብለው ጠጋ አሉ። እሱም ምንድናቸው እነዚህ በማለት ጠየቀ። ሐኪሙም አንተን ሊይዙ የመጡ ናቸው፣ ምናልባት ሕመሙ ከብዶህ እግርህን ስበህ ሕመምህ እንዳይባባስብህ ሰግተን ነው አሉት። ዑርወትም መልሷቸው አለ፣ አያስፈልጉም፣ እኔው ራሴ ይህንን ሁላ ተዓብ በዝክርና በተስቢህ ባቃችኋለሁ ብዬ አስባለሁ አለ። ከዚያም ሐኪሙ ሥራውን ጀመረ። ሥጋውን አስቀድሞ ቆረጠ። ልክ አጥንቱ ላይ ሲደርስ መጋዙን አጥንቱ ላይ በማሳረፍ መገዝገዝ ጀመረ። ይህን ሁላ ሲያደርግ እሱ ላኢላሃ ኢላላህ ወላሁ አክበር፣ ላኢላሃ ኢላላህ ወላሁ አክበር እያለ እነዚህን ዚክሮች ይመላለሳቸው ነበር። ሐኪሙ ከመገዝገዝ ዑርወት ከመዘከር አልተወገዱም ነበር እግሩ ተቆርጣ እስክትወርቅ ድረስ። ከዚያም የደሙን ፈሳሽ ለማቆም ዘይት ተፈላና የተቆረጠው ቦታ በእሱ እንዲጠበስ ሆነ። ቀጠሉና ቁስሉን መተኮስ ጀመሩ። ይህ በሚካሄድበት ጊዜ ዑርወት ብን ዙበይር ሕመሙ ከመጠኑ በላይ ሆነበትና ራሱን ስቶ ለረጅም ሰዓት ቆየ። በዚህ ምክንያት ነበረ በየዕለቱ ይቀራው የነበረውን የቁርአን ልማዱን ሳይቀራ የዋለው። ከወጣትነት ዘመኑ ጀምሮ ያላቋረጠውን የቁርአን ውርድ እስከ ዕለተ ሞቱ ድረስ አላቋረጠውም ነበር፣ ይህች ቀን ብቻ ስትቀር። ዑርወትም ራሱን ከሳተበት ሲነቃ የተቆረጠችዋን እግሬን ስጡኝ አለ። ሰጡትም። በእጁ እያገላበጣት እያያት መናገር ጀመረ። በዚያ ባንቺ ላይ በእነዚያ ሌሊቶች ውስጥ ወደ መስጂዶች በጫኔን ጌታ እምላለሁኝ፣ እኔ ወደ ሐራም ቦታ እንዳልሄድኩብሽ በእርግጥም ያውቃል በማለት ተናገረ። ኸሊፋው ወሊድም በታላቅ እንግዳው ላይ የተፈጠረው ነገር በጣም ከብዶታል። በቀናት ውስጥ ልጁን አጣ። እግሩን ተቆረጠ። በጣም እያዘነ ዑርዋ ዘንድ በመቅረብ ወደፊት ገብቶ ማጽናናቱን ጀመረ። በዚያን ሰሞን አጋጣሚ ሆኖ በኸሊፋው ቤተ መንግሥት ውስጥ ሰብሰብ ያሉ ጀማዓዎች ነበሩ። ከእነሱም ውስጥ በኒ ዓብሶች ሲኖሩ
ከበኒ ዓብሶች ደግሞ አንድ አይነ ስውር ሰው ነበር። ኸሊፋውን መጠየቅ ጀመረ። እስኪ አይንህን እንዴት እንዳጣህ ንገረን አለው። ሰውየውም አሚር አልሙእሚኒን ሆይ ከበኒ ዓብሶች ውስጥ እንደኔ ያለ ሀብታምና የሞላለት ፍርጣማ ሰው አልነበረም። ከዕለታት አንድ ቀን ሀብት ንብረቴን ጠቅላላ እንዲሁም ቤተሰቦቼን ይዤ ጉዞ ወጣሁኝ። ልክ አመሻሽ ላይ ከባድ የሆነ ዝናብ ዘነበና ኃይለኛ ጎርፍ ተነስቶ ያንን ሁላ ንብረቴን፣ ሚስቴን እና ልጆቼን ሁሉ ጠራርጎ ወሰዳቸው። አንድ ልጅና አንድ ግመል ብቻ ተረፈልኝ። ግመሉን በጣም አስቸጋሪና አመለ መጥፎ ስለነበር በረገገብኝ። ልክ እሱን ለማስቆም ማሳደድ ስጀምር ከኋላ የሕፃን ልጅ ጩኸት ሰማሁ። ወዲያውኑ ስመለስ የልጄ ጭንቅላት በተኩላ አፍ ተይዞ አየሁት። ደርሼ እስከማስጥለው ድረስ ቀረጣጥፎ በላው። እሱን ካጣሁ ወዲህ ብዬ ወደ ግመሌ ስመለስ በጣም ተፈራገጠና መጥፎ በሆነ እርግጫ ፊቴ ላይ ረገጠኝ። የፊት አጥንቴ ተሰባብሮ ዓይኔም እስኪጠፋ ድረስ ደረስኩኝ። በዚህ መልኩ በአንድ ሌሊት ውስጥ ሚስቴንም ልጆቼንም ንብረቴንም ዓይኔንም አጥቼ ተቀመጥኩኝ አለ። ኸሊፋውም ይህንን በሰማ ጊዜ በጣም ተዓጀበና ጋርዱን በመጥራት ይህንን ሰው ዑርዋህ ዘንድ ውሰደው፣ ቂሳውን ይንገረው፣ ከሰዎች ውስጥ ከሱ የበለጠ በላይ የደረሰበት ሰው እንዳለ ያውቅ ዘንድ ይረዳዋልና በማለት ላከው። ዑርወት ብኑ ዙበይር ወደ ሀገሩ መዲና በተመለሰ ጊዜ ወደ ቤተሰቦቹ ዘንድ ሲገባ በንግግር ቀደማቸው። የምታዩት ነገር እንዳያስደነግጣችሁ፣ በእርግጥም አላህ 4 ልጆቹን ሰጠኝ፣ አንዱን ወሰደና 3ቱን አስቀረልኝ። እንዲሁም 2 እጆችና 2 እግሮችን ሰጠኝ፣ ከዚያም አንዱን ወሰደና 3ቱን አስቀረልኝ። ምስጋና ለአላህ የተገባ ይሁን። በአላህ እምላለሁ አላህ ትንሽም ቢወስድብኝ በጣም ብዙ ነገሮችን ሰጥቶኛል። የሆነ ጊዜ ቢፈትነኝ ጊዜያትን በዓፊያ ኑሮኛል አላቸው። የመዲና ሰዎች ኢማማቸው ዓሊማቸው ዑርወት ብኑ ዙበይር ወደ መዲና መግባቱን ሲያውቁ በደረሰበት አደጋ ላይ ያጽናኑት ዘንድ ወደ ቤቱ መጉረፍ ጀመሩ። ከእነዚያ ሰዎች መሃል ማጽናኛ ንግግሩ በጣም ያማረው ግን የኢብራሂም ኢብኑ ሙሐመድ ኢብኑ ጠልሃ ንግግር ነበር። እንዲህ ባለው ጊዜ አባ ዓብድላህ ሆይ አብሽር፣ ከአካልህ አንዱ ክፍልህ ከልጆችህም አንዱ ልጅህ ወደ ጀነት ቀድመውሃል፣ የተቀሩትም የቀደሙትን ይከተላሉ ብለን እናስባለን ኢንሻአላህ አለ። ቀጠለና አላህ ግን ለእኛ ካንተ በጣም የምንፈልገውን ነገር አስቀርቶልናል፣ ዕውቀትህ፣ ፊቅህህና አመለካከትህ። በእነዚህ ነገሮች አላህ አንተንም እኛንም ይጥቀመን በማለት ዱዓ አደረገ። አላህ የአጅርህ ባለቤት ሲሆን በመልካም ምርመራህ ላይም ዋስትናህ ነው በማለት ዱዓውን ቋጨው። ለሰዎች የመመሪያና የመዳኛ ምልክት እንዲሁም የኸይር ተጣሪ ሆኖ ሕይወቱን በሞላ ኖራት። በልጆቹ ላይ አንድ አባት ትኩረት ከሚሰጠው በላይ ልዩ ትኩረትን ይሰጣል። በኡማው ላይ ደግሞ እንደ አጠቃላይ ትኩረቱን ያኖራል። የመምከሪያ ዕድሉን ካገኘ ሳይጠቀምበት ሳይመክራቸው አያልፍም ነበረ። ከእነዚህ አጋጣሚዎች መሃል በዋናነት ልጆቹ በዕልም ላይ እንዲነሳሱ የመከራቸው ምክር ይገኝበታል። ልጆቼ ሆይ ዕውቀትን ተማሩ፣ ሐቁንም አሟልታችሁ ስጡት። ከሰዎች ሁሉ ትንሾች ብትሆኑ ዕውቀት የሰዎች ሁሉ ታላቅ ያደርጋቸዋል። አቤት ማስጠላቱ! እንደው ዱንያ ላይ እንደ ጃሂል ሽማግሌ የሚያስጠላ ነገር ይኖር ይሆን? በማለት የማህይምነትን ክፋትና አስቀያሚነት ውል አድርጎ አሳያቸው። ስለ ሰደቃ ሲመክራቸው ደግሞ እንዲህ ይል ነበረ። ልጆቼ ሆይ አንዳችሁ ከወገኖቹ ለተከበረው ሰው የማይሰጠውን አይነት ስጦታ ለጌታው እንዳይሰጥ። አላህ ማለት የኃያሎች ኃያል የቸሮች ሁሉ ቸር ሲሆን ከማንም በላይ ሊመረጥለት የሚገባው ክቡር ጌታ ነው አላቸው። በሌላ ጊዜ ደግሞ ሲመክራቸው እንዲህ አላቸው። ልጆቼ ሆይ አንድ ሰው አንዲትን ኸይር ሥራ ሲሠራ በተመለከታችሁ ጊዜ ያ ሰው ላይ ኸይርን ተስፋ አድርጉበት። ሰውየው ሰው ዘንድ ክፉ ተደርጎ ቢታይም ለአንዲቷ መልካም ሥራ እህቶች ይኖሯታልና። በተቃራኒው አንድ ሰው ዘንድ አስቀያሚ ወንጀልን በተመለከታችሁ ጊዜ ተጠንቀቁት። ሰዎች ዘንድ መልካም ሰው ተብሎ ቢታወቅም ለዛች መጥፎ ሥራ እህቶች ይኖሯታልና እወቁ። መልካም ሥራ ወደ ሌላ እህቶቿ ጠቋሚ ናት፣ መጥፎም ሥራ ወደ ሌላ እህቶቿ ጠቋሚ ናት ይሉ ነበር። ዑርወት ብኑ ዙበይር በዚህ መልኩ ለ70 ዓመት ያህል ኖሮ አጀሉ ሲመጣ ጾመኛ ሆኖ ነበር ያገኘው። አዛኝ የሆነው ጌታ እኛንም ዑርወትንም በሰፊው ጀነቱ ከአባቱ ዙበይርና ከአያቱ አቡበክር እንዲሁም ከረሱላላህ ሰለላሁ ዐለይሂ ወሰለም ጋር ይሰብስበን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።